አረ ፍራንክ የዓመቱ ምርጥ ፍራንክ ብየዋል። ይችላል አይደል? ሰላም እንዴት ናችሁ? የተወደዳችሁ እና የተከበራችሁ የዚህ ቻናል ተከታታዮች አሪፍ ቪዲዮዎች ወደ እናንተ ይዤላችሁ ቀርቤያለሁ። ይህንን ቪዲዮ እስከ መጨረሻው በማየት የላይክ ምልክቷን መንካት እንዳይረሳ። ወደ ቪዲዮ እንሂድ። ትግርኛ ጭፈራ ሽጉጥ ሊመዝባት ነው። ጨፍር ጉዳ እንደዚህ ነው የምጨፍረው። አቦት በላ ግንባራ ጨፍር ይወርዛ ባህል አታውቁም እንዴ? እስኪ ዞር አጨፋ አጣቋሽም ሰለል በለ እስኪ ወረጂ እዛው Yes. Ada beri selamat dulu. Frank ነው አስነፈችላት አደና ይችላል ሰብረ ደረጃኒ ናት አረቶ ሰውዬ የዓመቱ ምርጥ የምር የዓመቱ ምርጥ ፕራንክ ማለት ነው በቃ እንጂ እንደነዛ እንደነማናቸው ስሙ ጠፋብኝ ዳኒ ሮያል ምናምን እንደሚባሉት የሚታወቅ ፕራንክ የሰራቸው አታዙሙ። ይሄን ይሁንና ከዚህ ተማሩ እስቲ። ስህተትን የማይናገር ትራፊክ ሲያጋጥም መንጃ ፍቃድ አምጣ። ጤና ይስጥልኝ። መንጃ ፍቃድ ቶሎ በል። ምን አጥፍቼ ያለካ? ምን አድርጌ? መንጃ ፍቃድ አምጣ። ንፍጣም የቅቅል ተፈልጓል። በቃ ስት አድርጌ ነው። ጥፋቴን እንኳን አትነግረኝም እንዴ? ሲጀመር ማን አጥፍቶ ተከታይ ወጋል? የወጉን አሟላ እና ከዱርዬ ጋር ምን አድርጌ ነው? ጨረስኩ። በቃ በጣም ጥፋት አይጠየቅም። በቃ ማስጨበጥ ምንም እኮ አላጠፋሁም ገና ከመውጣቴ። አለቃ ጤና ይስጥልኝ። ቤልቱ ማቻ አሰርከው? ኧረ አስሬዋለሁ። ቤት ያለ ቤልት ማናታ ማቻ አየኝ ተቀበልከኝ ይሻር እንዴ? ረሰብ ጥለው ኧረ አለቃ እባክህ ቆም አዋራኝ ቢያንስ። ኧረ ቆም አዋራኝ። እኔና አርግ በቃ እንደዚህ አይነት ያለ ቤልት እንደዚህ። ኧረ በእናትህ ስንት የቤተሰብ አስተዳዳሪ ነኝ። ባለፈው አንተ ራስህ እንግዲህ ጥናት ዛሬ ባዮሎጂ ነው። ያዝጋታ ማባትሽ የጎረቤት ልጅ ልታስጠናስ ባዮሎጂ ብራንች ኦፍ ናቹራል ሳይንስ ስቱዲ አባውት ዊዝ እኔና አንቺ ማለት ነው። መሽኮር ማለት ይሄ ወስፋታም ዝጋታ ማባትሽ ተይ ብቻ ነው አስጠናሽ። አሁን ምን መሰለሽ እኔ ቆንጆ ይሳም ማስጠናሽ እንዴት የሰው ልጅ መራባት ይችላል የሚለው ነው። እሺ እሱን ደግሞ በተግባር ለማየት ወደ መኝታ ክፍል ብንገባ በጣም አሪፍ ነው። መኝታ ክፍል ገብተን ምንድነው የምትለው?
እንዴ ጋሼ ከየት ነው? ምን አባ ነው? ናውጣ ጋሼ እኔ እኮ ላስጠናላ ስትት ብለህ ምንድን ነው? አይደለም እኮ በጣም ታስጠላለህ። ባዮሎጂ ውጣ። ምን አባሽ አንቺ? ኧረ አባ ምን የጎረቤት ማስጠናት ታሪክ ነው። እሙዬ አዋሪኛ ባይስ አዋሪኝ እንጂ አዋሪኝ ጅንጀና ናዘር ሌብል አዋሪኝ። አንተ ትልቅ ሰው አይደለ እንዴ? አረ ኑሮው ነው እንጂ አንድ ፍሬ ልጅ ነኝ። እናቴ ጠይቂያት። አረ አንድ ፍሬ ልጅ ነኝ። ካላመንሽ እናቴ መጠየቅ ትችያለሽ። ሴት ልጅ ከ30 እድሜ በኋላ ወረዳሽ እናት ዶሮ መስራት እችላለሁ። የፈለከውን ነገር መስራት እችላለሁ እና በጣም መሯተለች። እችላለሁ። አልነጫነጭም፣ አልጨቃጨቅም። እኔ 10 ብር ጥለሻለልሽ ነው ያማታል። 10 ብር ጥለሻለልሽ ደስታዋን ነው የጨለመበት። ሶስት ዓመቴ አረ አስቻለው ጠሮብናል። አንድ ሁለት አስቻለው አረ አንዷን ቁጥር ስጠኝ አስቼ። አስቴለኛም አንድ ወዬ ብለን ሁለት ይዛደው። ስማ ናርዲን እኮ ላገባት ነው። ቀለበት ገዛውላት እንዴ ጥርሷስ ጥርሷ ጸጉሯ ግንባሯ ምን ልታደርግ ነው? አልገባኝም ማለት አይ ሙሉዋን የምታገባት ከሆነ ብዬ እኮ ነው። እንዴ ልታደርግ አስበህ ነው? አንደኛህን ቆንጆ ሴት ስታገኝ ብትሰበሰብ አይሻልም? ለምን ሪስክ ትወስዳለህ? ግን እኮ ቀለበቱን እኮ ገዝቼላታለሁ። ይሄው ምን ላደርገው ነው? ገዝተው ነው? ምን እኮ አሁን ለአንድ ጣት ቢሆን እኮ ነው። ለሙሉ እጅ እንዲሆን አምባር ነገር ቢሆን አይሻልም ነበር? ይሄ ወድቆ ቢጠፋስ ሪስክ አለው። እሺ ሰላም ነው። የሽያጭ ሰራተኛ እንፈልጋለን ብላችሁ ለጥፋችሁ ነበር። አዎ እንፈልጋለን። ግን አንተ ዝግጁ ነህ ከኛ ጋር አብሮ ለመስራት? አዎ አብረን ብንሰራ በጣም ደስ ይለኛል። ምክንያቱም እኔም ሌላ ስራ ስለምሰራ ብዙ ደንበኞችን የማምጣት አቅም ስላለኝ አብረን ብንሰራ አብረን እናድጋለን የሚል አስተሳሰብ አለኝ። ምንድነው ግን ሌላኛው ስራ? ዶክተር ነው። ተቀጥራ ሪሳ ሳትንሻጭ ነው ልበል። አራዳሽ እኛን ቅርጫሪ አርጎን ነው ማለት ነው። በቃ አልቆልናል።